እንደነገርኳችሁ ነው እንግዲህ የ4 ምናምን ሚሊዮን ብር መኪና ተፖሰተ። በቃ ይሄው ትላንትና ስላችሁ ነበር። እነዚህ ልጆች መኪና አፎርድ ማድረግ ይችላሉ። ሲጀመር መኪና አይደለም ትልቁ ጉዳይ። አንተ ነህ ዝም ብለህ እገሌ መኪና አሸነፈ እገሌ ደግሞ ተሸነፈ እያልክ በጣም ፐርሰናል አድርገው ነገሩን በጣም እርስ በርስ እየተሰዳደብ ካላስፈላጊ ነገር ውስጥ እየገባ ያለው አንተ ነህ። ሁለተኛም ሶስተኛም ቢወጡ እነዚህ ልጆች አይሸነፉም። አቴንሽን የሚያገኙት አቴንሽን ራሱ በራሱ ገንዘብ ነው። መኪና ኢትዮጵያ ውስጥ በዚህ ዘመን አሁን እንኳን መኪና መግዛት ይቅርና ቤዚክ የሆነ ላይፍ በጣም ኤክስፔንሲቭ ነው። በዚህ ዘመን ሶሻል ሚዲያ አሪፍ አማራጭ ነው። ዝም ብለህ ቁጭ ብለህ እገሌ እንደዚህ ሆኖ ቢዋይዲ በዚህ ገብቶ በዛ ወጥቶ እያልክ ኦቨር ነገሮችን ከመዝናናት አልፈ ኦቨር አላስፈላጊ ነገር ውስጥ ወደ ሃይማኖት ወደ ብሔር እየከተትክ ዝም ብለህ አትነታረክ። አንተም ሶሻል ሚዲያ ላይ መተብሰራ እነሱ የደረሱበት ደረጃ ራሱ ትደርስ ነበረ። ዝም ብለህ 1 ወር ሙሉ 2 ወር ሙሉ አላስፈላጊ ስድብ ውስጥ እየገባ ያለው አንተ ነህ ብዬ በግልጽ እየነገርኩ ነበርና እኔ ግን ደስ የሚለኝ ቲክቶከሮች ዋጋችሁን ነው የሚሰጡት። ዋጋችሁን ማለት ነው። በተለይ በጣም ኦቨር ለምታሽቃብጡ ሰዎች ዋጋችሁን ስጥት የሚያደርጉት ነገር እንዴት ደስ እንደሚለኝ በጣም ነው ደስ የሚለኝ። እኚህን አባት ብዙዎቻችሁ ታውቋቸዋላችሁ። እኛ አባት በዛሬው ዕለት ህይወታቸው ማለፉ ተሰምቷል። በሰሜን ጎጃም ሀገረ ስብከትም ክብረ ደናግል ናዳ ቅድስት ማርያም ገዳም አበመኔት የአራቱ ጉባኤያት መምህር መልአከ ገነት አምደ ብርሃን የኔታ ይባቤ በላይ ማረፋቸውንም ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማሳወቁን በዚህ ሰዓት ላይ ሰምተናል። የቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መልአከ ሰላም ሰለሞን ቶልቻ በሰጡት ቃል ላይ አራት አይናው ታላቁ አባት መልአከ ገነት አምደ ብርሃን የኔታ ይባቤ በላይ ትላንትና ምሽት ለዛሬ ሌሊት አጥቢያ አርፈዋል ሲሉ ገልጸዋል። ቀብራቸውም ታዲያ ብፁዓን አባቶች ታላላቅ መምህራንና የኔታ ተማሪዎች በተገኙበት ነገ ከቀኑ 8 ሰዓት ላይ ሲያገለግሉበት በነበረው ገዳም እንደሚፈጸም የሰሜን ጎጃም ሀገረ ስብከት ለቤተ ክርስቲያኗ ማስታወቁንም ተገልጿል። በርካቶቻችሁ በቲክቶኩ የምታውቁት ቶማስ ኃይሉ ወይንም ኢትዮ ዳንስ ፊትነስ እንግዲህ እያለቀሰ አንድ ቪዲዮ ሰርቶ ለቋል። እናም እንዳለውም ከሆነ ጌታቸው የተባለው የስዊት ቦክስ ጂም ባለቤት መጀመሪያ ገና ወደ ቢዝነሱ ለመግባት ሳስብ ጌታቸውን ነበር ያማከርኩት። እኔ በሙያዌ ዳንሰኛ ነበርኩኝ። ነገር ግን ከሱ ያገኘሁት ምላሽ የሚያበረታታ ሳይሆን እዛው ዳንሰኛ ሆኜ እንድቀር ነበር የተናገረኝ በማለት ከዛም በተጨማሪ እንግዲህ በስራው ላይ እጅግኑ እንቅፋት እየሆነበትና አላሰራ እንዳለው ተናግሯል። እናም ቶማስ ኃይሉ እንዳለው እኔ ምንም ነገር አልፈልግም፣ ብቻ አትከታተለኝ፣ ተወኝ፣ ስራዬን በነጻነት ልስራ በማለት ትናንትና በለቀቀው ቪዲዮ ላይ እያለቀሰ ተናግሯል። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ ማለት በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላችሁ፣ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኩይ ፍጭ አይነት ዘፈን የሚሆን ነገር ስራ፣ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛው መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም፣ አንድም ስሜን አልጠሩትምሽ። ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ እንሳይ። ሰሞኑን መነጋገሪያ በነበረው በሱራጃ ጉዳይ እንግዲህ የጭላሎ ቻሌንጅ አዘጋጆች ምላሽ ሰጥተዋል። አዘጋጆቹ እንዳሉትም እንግዲህ ውድድሩ ከመጀመሩ አንስቶ ለሁሉም ተሳታፊዎች በግልጽ እንደተነገረው አሸናፊው የሚለየው በዋናነት በህዝብ ድምጽ ሲሆን ይህም ከአጠቃላይ ውጤቱ ቢያንስ 70%ን ይይዛል። እናም የድምጽ መስጫው ጊዜ ሲጠናቀቅ ሱራጃ ማግኘት የቻለው አጠቃላይ ውጤት 772 ድምጽ ብቻ ነው። ይህም ውጤት በከፍተኛ ድምጽ ከመሩት 5 ቲክቶከሮች ተርታ እንዲሰለፍ አላደረገውም። በመሆኑም ሱራጃ ያገኘው ውጤት ለ70% የህዝብ ድምጽ ውድድር የሚያበቃ ባለመሆኑ አሸናፊ ሊሆን አልቻለም። አጠቃላይ የድምጽ አሰጣጡና የዳኝነት ሂደቱ የተከናወነው ከጭላሎ ምግብ ኮምፕሌክስ ነፃ በሆነ መልኩ ሙሉ በሙሉ
በአዘጋጆች ኮሚቴ ብቻ መሆኑን እንገልጻለን በማለት አዘጋጆቹ ተናግረዋል። ይህ ከላይ የምትመለከቱት ጀግና ልጅ እናቱ እንዴት አድጋ እንዳሳደገችው በትናንትናው የቲክቶክ ክሬቲቭ አዋርድ ላይ እንግዲህ ከላይ በምትመለከቱ መልኩ በጀርባው እንጨት በመሸከም እናቱ እንዴት እንዳሳደገችው የእናቱን መስዋዕትነት በከፊልም ቢሆን ለማሳየት ሞክሯል። በዚህም ድርጊቱ እንግዲህ በርካቶች ልጁ ለእናቱ ያለውን ፍቅርና አክብሮት በመመልከት በልጁ ድርጊት ልባቸው የተነካ ሲሆን በርካቶችም እያበረታቱትና መልካም ምኞታቸውን እየገለጹለት ይገኛሉ። ስለዚህ ጉዳይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ጻፉልን።